አሁን እኔ ውስጥ ያለውን ነው ኦኬ እያሰብኩ እያብሰለሰልኩ ነገሮችን ቼክ ሳረግ ምናምን ክፋታቸው ዲፕ ጥልቀቱን ለማየት እንኳን ሲፈለግ በፈልገው እንኳን አቅጣጫው መሰረቱን በማስቀየስ በሚል የቱ ጋር እንደሆነ እንዳታውቂ በማድረግ ሁለተኛ እንዴ ፕራይም ሚኒስትራችንስ ያሞጋግሰዋል ሐረር በጣም ተለውጣለች ምናምን የተሰራውን ነገር አይተከዋል እንዴ የተሰራው እኮ አምፖል ላይ ደረደሩት በነገር ላይ አምፖሉን የሚሸጡት ራሳቸው ናቸው አምፖል የሚሸጡት ራሳቸው እዛው በዛ እኮ ነው አምፖል ነጋዴ አምፖል ላይ ደረደሩት እኮ ሌላ ያደረጉት ነገር አንድ ሐኪም ቤት ያኔ ጃንሆይ በህይወት ቢነሱ አይጠፋቸውም ከተማው ጃንሆይ አሁን ቢነሱ ምንም የሰሩት ነገር የለም እነሱ እግዚአብሔር ምስክር በነገር ላይ ቃቂ አንድ ነገር ልንገርክ ይኸውልህ ኮንታክት ያረጋዋል አሁን እኔ ጋር ገባክ አይደል አሁን ኮንታክት ያረጋዋል ምን አለች ኤልሳ በለኝ ትነግረኛለህ ኮንታክት ያረጋዋል ጥያቄ ምንድነው የምንም ጥያቄ ካለ ጥያቄን ይፈቱልሃል ቆይ ኤልሲዬ ኮንታክት ያረጋዋል ቆይ ልንገርሽ ልምጣልሽ በጣም አሁን አንቺ እዚህ ጋር ሶስታችን እያወራን ያለንበት ስነ ስርዓትን ያማከለ ቃላት ባለው አንደርስታንዲንግ ነው እያወራን ያለ ነው እና ስርዓቱን አሁን ለምሳሌ ልክ ሆነ ፓርላማ ላይ ምናምን ቁጭ ብለን አይነት እንደምናወራና ስርዓቱን ወጉን ስፔሲፊኩን ጠብቆ ያወራን ማንንም እየዘለፍን ሳይሆን አሁን እኔ ራሴን በራሴ ሐረሪ ክልል ለምሳሌ በየትኛውም ሪያሊቲ ባጀት ይሰጠዋል በባህልና ቱሪዝም አንድ ቀን ደግፎኝ ቴንኪው ብሎኝ እንዴት ሰርቷል ብሎ አያውቅም ለምሳሌ እማቃቸው ስማቸውን አለጥራ አደ ሚዲያ ስለሆነ እማቃቸው አንድ ብሔርተኛ ናቸው ይሄኛው ለዚህ ይሰጠዋል ይሄኛው ለዚህ እየተቀባበሉ የሚኖሩ ዘመናቸውን ያላፈሩበት አሁን ቀደም የምታወራቸው አይነት ነገሮች አሉና እነሱ ከመሰልቸትና ከማንገፍ በእኔ ቤት ላይ ግን ሳወራ ቃቂ እባክህ ብለሽ የምትለምኝ አንቺ ነሽ አንደኛ ነርቨስ ሆኜ ሁለተኛ የሐረሪ ክልል የውጭ ሀገር የዲያስፖራ እንትን ማህቡብ ይባላል ካናዳ ነው ያለው ማህቡብ ሰርች አድርጊ ማህቡብ ይባላል እነ ባድ ነው ሁለቱን አደሬዎች እንትናና እንትና የሚባሉ ሰው ብዙ አያውቃቸውም ግን ማን ነው ስማ አታም ገራዶ ምናምን ይባላሉ እነሱን ሁላ የኔ አክስት ቤት ነው ያረፉት ከዛ ህይወታቸውን ከዛ በኋላ ነው የቀጠሉት እና ሶ ቢዲፕ ነው እማቀው ምን አባቱ ፈልጎ ነው ገብቶ እስከኔ ጋር ምን አባቱ ምንድነው ይፈልገው ዘመናት ከኔ ጋር እማንተዋወቅ በአጭሩ አልነግርሽም እንዴ አሁን ባቅርብ ቬሮኒካን እኔን ዚጊዛጋን ማናትቺ ሃናንና የወርቁን እንትና መሴ እና እኔን ያነጋግሩናል ለስራ የዛሬ አመት ከምናምን ድሬዳዋ ሄጄ የአልባሻ የሚባል ቤት ውስጥ እሰራ ነበር ወደ 4 ወር ከሰራው በኋላ ከሃይሚ ጋር ነበር ኢንተርቪው አድርገን በቃ እኔም እታችም ወርጄ መስራትም አለብኝ ምናም ብዬ ሄጄ ነው ድሬዳዋ እና ከዛስ በኋላ አዲስ አበባ ከመጣው በኋላ አነጋገሩኝ እሺ ብለን ሂሳብ የመጨረሻውን ሂሳብ የቀነስኩት እኔ ነኝ ከዛስ ድሬዳዋ ላይ ፖስተሬን ለጥፈው ለሁሉም ገንዘብ ልከዋል ቴክስት አድርገው የኔን ስም ለማራገብና ለማጠልሸት የሄዱበት አካሄድ ግን በጣም አሳፋሪ ነበር እና ሰውኮ አንድ ቀንም መድከም አለ አንድ ቀንም ይቅርታ እንዴ ይቅርታን እንኳን አላሉኝም አንቺ ከዛ ሰው ይደውላል ፖስተር እዚህ መቼ ነው ፕሮግራም ምናምን ለነገሩ የኔ ፋሚሊ እዛ የአባቴ በኩል የነበሩ ሰዎች ነበሩና ጉዳዩን እንትን አሉ ይሄን አታቁም እንዴ ሐረር ቢራ ከክልሉ እንትን ጋር ምናምን እንደዚህ ብዬ እዛ በቃ እዛ ጀመርኩት ማለት ነው እና ሰው አያቀልልም
እኔ በነገራችን ላይ ይመለከተኛል፣ ያገባኛል። የዚህን የክልሉ ባጀት ራሱ የመወሰን ስልጣን አለኝ እንኳን ብሎ ቢል እኔ ደግሞ የመናገርና ዲሞክራሲ የሚባለው አትሊስት አለ የለም አለ እንዴት ብዬ ልግለጽ? መናገርማ ማንም እኮ እንትን የለውም። እኔ እኮ ፌስቡክ ላይ ኮመንት የኔም ፖስት ላይክ የሚያደርግ ሰው እኮ ቤቱ ድረስ ወስዶ ነው እስር ቤት የሚያስገቡት። እኔ እኮ መጀመሪያ ሁሌ ማስታውሳቸው ሀረር የምትኖሩ ሰዎች የኔም ፖስት ላይክ አታርጉ፣ ሼር እንዳታረጉ፣ ኮመንት እንዳታረጉ ብዬ እናገራለሁ። ኧረ ጉዴ! እኔ በጣም ነው የምጠበጥበው። እኔ በጣም ከዚህ በኋላ ይኸውልሽ፣ በፊትም እኮ እንትን እላለሁ፣ ግን ለማረጋገጥ የሆነ ሰዓት ላይ ሞክሬ ከዛ ከሁሉም ፔጅ ወጣውና አሁን ቅድም ነው በነገራችን ላይ ቃቂ ተስፋዬ ሲል በእንግሊዝኛ ስለሆነ ሜቢ አልገባትም። የሀገሬ ልጅ የሆነ ነገር ብዬ የጻፍኩልሽ እኮ ለዛ ነው ቼክ ሪፖንት ለማድረግ ነው። እና አነጋገሮች ፍሮዳታው እንደዛ። እኔ በነገራችን ላይ በአንቺ እንደዚህ ስርዓት ግብሩን በጠበቀ አንዳንድ ጊዜ አው እውነት ነው። እኔ ደጋግሜ ነበር በነገራችን ደጋግሜ ዲውሉክ ያልኳት አይሻቸው። ከዛ እዛ ደግሞ ለውጭ ላሉት ደግሞ ለአጎቶቼ ማአት ናቸው ካናዳ እና በቃ እነሱ ይሆን በቃ አሁን የሆነ ነገር ገብቷቸዋል። የገባቸው ሰዎች አሉ። በነገር ላይ ማስታወስ አንድ ነገር ላስታውስ በመሃል አሁን ሀረሪ ብሔራዊ ሊግ የተባለው የአምባገነኖች እንትን ውስጥ ራሱ ማለት ነው ለምን በቃ ከዚህ እስከ መቼ እንደዚህ እንኖራለን ከሰው ጋር ብለው የሚነሱ ሰዎች አሉ። እነሱን ምን ያደርጓቸዋል መሰለክ? ጥቂት ናቸው እነዚህ አፋኞቹ። ያሳፍኗቸዋል፣ ዝም እንዳይሉ ያደርጓቸዋል። ግን እስቲል ይኸውልህ ሀረሪ ብሔራዊ ሊግ ውስጥ እንኳን ደህና ሰዎች አሉ። የሚገርም ነገር ሁሉም አይደሉም። በትክክል የምነግርህ ይሄ ኮሚሽነር እኔ ስሙን ረምዜ የተባለ አብዲዎች ገ የሚባል ኦርዲን በድሪ የሚባል ማን ስሙ የመገናኛ ብዙሃን እንትን አሁን ሚኒስቴር ዴታ ካሊድ አልዋን የሚባል እነዚህ በቃ አውቀሻቸው መርዞቹ አሉ። ሌሎቹ መርዝ አውቀሻቸው። እነዚህ መርዞች ናቸው። ለሁለት የተከፈሉ ናቸው። ሁሉም እኔ አሁን የምጠነቀቀው ስጽፍም አይተካኝ ከሆነ ከሀብሊ ዱለቲ ብዬ ከመጻፍ ውጭ ሌላ ብሔር ጋር ዘልያ አልኩም። ምን ይላሉ መሰለህ? አንቺ የብሔር ጥላቻ አለብሽ የሆነ ነገር ይሰሩና ዘለው ሀረሪ ብሔር ስር ይደበቃሉ። ሀረሪ ብሔር መደበቅ አይደለም። 2010 ላይ የሀረሪ አባቶች እነዚህ የሀብሊ ባለስልጣናት ብር ብለው ጠፉ፣ ቄሮን ፈርተው ታስታውስ ከሆነ። ከዛ በኋላ የሚመለሱበት ግራ ገብቷቸው ለጀዋር ለኦኤምኤን ማስፋፊያ ብለው 5 ሚሊዮን ሰጥተው ፎቶውን በጨረታ በ2 ሚሊዮን ገዝተው አጠቃላይ 7 ሚሊዮን ከፍለው ነው ለጀዋር ቄሮን ይዞላቸው ሀረር ከተማ ዳግም ስልጣን ላይ የተመለሱት። ለምን ያውቁታላ? ሌላው ሀረሪ ብሔረሰብ ግን ደሃው እዛ ቀረ። እነሱ ብር ስላላቸው በየቦታው ቤቶች ሪል ስቴት ቤቶች በሀረር ህዝብ ገንዘብ ገንብተው ሰርተው ቤት ሰርተው እልም ብለው ጠፉ። ምስኪኑን ሀረሪ ጥለውት ማለት ነው። እንደነሱ ያልዘረፈና መሄድ ጥሎ መጥፋት ያልቻለው ቀረ ከህዝቡ። የዛኔ ምን አረጉ የሀረሪ አባቶች? ከዚህ በኋላ እኛ ሀረሪ ብሔረሰብ ማነው ሀረሪን ብሔረሰብ ሀረሪ ብሔራዊ ሊግ የተባለ አይወክለንም ብለው ባላደራ አቋቁምናል ብለው መግለጫ ያወጡበት ዜና እጄ ላይ ያለ። በኢየሱስ ማርያምን የእውነቴን ነው ቃቂ ማርያምን። እኔ አሁንም የምለው ሌላው እነዚህ ወንበዴ ቢሰበሰቡ 20 እና 30 የማይሞሉ ወንበዴዎችን ለምንድን ነው ሌላው የብሔረሰቡ የኮሚቴ አባል የሆነ ሰው ዝም የሚላቸው እንዴ? ሀረር ከተማ እዚህ ጋር እየጻፈ ነበረ አንዱ። ሀረር ከተማ ላይ በአሸባሪ ተብሎ ቦምብ ፈንድቶ ማንም ያጣራ የለም። አይኑ የጠፋ አካሉ የገደለ ስንት ንብረት የወደመ ይሄን ያደረጉት ራሳቸው ስለሆኑ ነው። አልተጣራም። ሙላ ፖሊስ ምንድን ነው ወደዛ ሰፈር ዝር አላለም። ወንበዴው ራሱ አቃቢ ህግ ራሱ አሁን እነዚህ ሰዎች ለምንድን ነው ኮሚኒቲው ዝም የሚለው ነው? ገብቷል። ነገ ችግር ሲመጣ የቀረው ማን ነው? ፖለቲካ ገንዘብ ስላለው ፖለቲካ ነው የዘረፈው የያዘውን ይዞ ወጣ። በባንክ ያለውን ቡኩን ይዞ ወጣ። ደሃው የሀረሪ ህዝብ ግን ቀረ።
ከቀይሮ ጋር የተፋጠጠው ማን ነው? እነሱ አልተፋጠጡ። ከጀዋርን ገንዘብ ሰጠው፣ ጉቦ ሰጠው፣ ጀዋር ከልክሎላቸው ከዛ በኋላ ነው ሀረር የመጡት። እቺን ጊዜ ግን በ7 ዓመት ውስጥ ረሷት። አሁን ተመልሶ ይመጣል። እንዲህ የረገጡት ህዝብ ተመልሶ ይመጣል። ያቆ ይወደ ስልጣን ላይ መኖራቸው ምን ማለት ነው? እሱ ክልልሽ ጥርጥር የለውም። አሁን እኮ ይቅርታ አንዴ እኔ ትንሽ ወደ ስራ እንትን ነው። በጣም ይቅርታ አመሰግናለሁ ስላስገባችሁኝ። አዳምጫለሁ። እንግዲህ ሌላ ቀን ወይ በሰፊው መተን እንወያይ ይሆናል። ማከብራለሁ። ሶስታችሁንም ማከብራለሁ። የኔ አባት በጣም ነው ማከብራችሁ። እንግዲህ ሌላ ቀን እንወያያለን። ግናለና አትጥፋ። አመሰግናለሁ። አንተ ምርጥ ሰው ነህ። የእውነት ለመጀመሪያ ጊዜ ሳይሳደብ የሚወያይ ሰው ሲገጥመኝ ነው። ፓሚር ይባላል። ማን ነው ስምህ? ፓሚር ከየት ነው? የካናዳ ባንዲራ አይደለም? ያ ካናዳ ነው የምኖረው። እሺ የአጎቴን ስልክ የአክስቴን በውስጥ መስመር አንተም እንትን በልልኝ ከፈለክ ማለት ነው። እናወራለን። ጋው ከፈለክ ለምን መሰለክ ከኔ ፋሚሊ ጋር እንድትተዋውቁ ፈልጋለሁ። ሁለተኛ በሚመለከተኝ ጉዳይና በትክክለኛ ሐሳብ ላይ እያንሸራሸርን ስለነበረ ይኸውልህ ላለው ካናዳ ለሌለው ካንድል ያበራል ይላሉ እንደው ጽሁፉ ላይ